أنا فيديو ما شاء الله تبارك الله مرة واحد አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዛሬም በድጋሚ መጥቼ ያለው ሻርያ ይዤ ትላላችሁ። ሻርያ ያው የሻርያ ሐላ ስሪ አለችኝ። እኔ እስካሁን ድረስ የምር ሰርቼውም አላውቅም፣ ሌላም ቦታ ሲሰራ አላየሁም። እና ከእንቅልፍሽ ተነስተሽ የሻርያ ሐላ ስርልን። እሺ ምን ችግር አለው? መቼም ሸቃላ ተቀጥሬ ያለው እዚህ ጋር ያው እዚህ ጋር ሰራተኛው እቃውን ለመረተብ አዘጋጅታለች። እኔ ደግሞ እዚህ ብስኩቱን እዚህ ቤት ያው እንደ አዲስ እንደ እንግዳ ነው። ሁሌም ሰሃን ነው የሚያዘጋጁት። ሌላ ቦታ ሲበሉ ማየው ቀለል ባለ ሰሃኖች ነው ወላሂ። መግሪብ ላይ እቃው እንኳን አይበዛም። እዚህ ቤት ግን እስከ ጭንቅላታችሁ ነው የሚደርሰው እቃው። አልሐምዱሊላህ ግን እነሱ ስለሚያጥቡ ሰራተኞቹ ያግዙኛል። እቃ ያው ሌላ ነገር እንኳን እጃቸውን አያስገቡም ከመብላት ውጪ ማለት ነው። ለምን የራሳቸው ስራ ስላላቸው። እንግዲህ እዚህ ጋር ብስኩቱን አዘጋጀውና ወተት ደፍቼበት ነበር መጀመሪያ። ወተትና ክሬም ያኔ ክሬም ከረሜሎ ደፍቼ ነበረ። ከዛም ደግሞ እንደገና እዚህ ጋር ኒስተላ እንዲሁም ደግሞ ግሽጣ ብቻ አርጌ ቀላቀልኩትና ላዩ ላይ ደፋው። ከዛም በኋላ ደግሞ ቾኮላታ ላዩ ላይ አደረኩበት። ወደ ቱላጃ ከተኩት ቀጥታ ወደ መኮረኒ መስራት ገባው ማለት ነው። ያው መግሪብ ላይ ፈጣይር ብቻ አይደለም እነሱ ወይ በሻሚል ወይ የሆነ ነገር ሊኖር ይገባዋል። ያኔ የተለያዩ ነገሮች ባይበሉትም ይሰራል ማለት ነው። ነገ ቢደፋ የምር አንዳንዴ ሀብታም ያደርጋል፣ ግን በአግባቡ የምናወጣ ያደርጋል። ያኔ በቃ ይቀብጣሉ፣ ያንንም ይላሉና እዚህ ጋር መኮረኒ እየሰራው ነው። መኮረኒ ጥዊል ነው የሚሉት። ያው እዚህ ጋር ሰራተኞቹ እቺ ክርስቲያና አንደኛው ሙስሊም ናት። ያው ወረበ ስላለባት እሷም እየበሉ ነው ሁለቱ ማለት ነው። እና እኔ ደግሞ ስራዬ እየሰራሁ ነው እላችኋለሁ። ያው እዚህ ጋር መኮረኒን እያበሰልኩኝ ነው፣ እዛ ጋር ሽንኩርቴን እያበሰልኩኝ ነው። እንግዲህ እንደዛ አድርጌ እስከ መጨረሻው አይታችሁ ዛሬ ፍጡር በልታችሁ ትሄዳላችሁ። ያው እዚህ ጋር ሰራተኛዎች እንግሉ ሲያዩናት የቅድማ ሳይምታፈላዋ ደግሞ እቺ ፊሊፒኒ ናት። ሁለቱም እየበሉ ነው ማለት ነው። እኔ ደግሞ እዚህ ጋር ስራዬን እየሰራው ነው። እነሱ ለመብላት ብቻ ነው የሚመጡት። ያው እውነት ድሙላችሁ። ምክንያቱም እኔ በቃ እንደውም አንዳንድ ከሴትዮዋ ጋር ላለመጣላት ወይም ላለማጣላት እነሱ በጣም ይሞክራለሁ ሐቂቃ። ምክንያቱም እሷ ግን እቃ አንድ ነገር እንዳትነኪ ምግቡን ብቻ ሰርተሽ አዘጋጅ ትላለች። እቺ ቤት ነው የምታጸዳው። ቤት አስጥታ ግን የምር ያው ያማኋቸው ነው ግን የምር በቃ ማለት እኔ አላወራም ማለት ይሄን አይል በቃ ታበዛ ምናምን እንደው በስርስር እያስጠብኩኝ ምን እያልኩኝ በቃ በጣም ምግብ መስራት ከበዛብኝ አንዳንድ ነገር ሊተው ይችላል እንጂ በቃ ያኔ ልክ መግሪብ አካባቢ ነው የሚመጡት። ይሄ ለበሻሚሉ ከላይ እንትን ለማለት ዝብዳ እያደረኩኝ ነው። ያው ወተት ጨመርኩ እንግዲህ እና አትመጣም ለማለት ነው። እያማዋት ነበር ሀሜቱን ሳልጨርስ እንትኑ ፊት ለፊቴ ላይ ገባ። የምር ያው ይገዙሽ ትለኛለች። አሁን እነሱ ተቀምጦ እንደዚህ በላ ያደርጉና ላጥ ብለው ይወዳሉ። አሁን እኔ እንደ መዳም አይደለሁ አልጣራ ነገር አስቡት። እና ዝም እላለሁ በቃ ሸምም ይይዘኛል። መዳም ነሽ ወይ ምን አገባሽ አንቺ ለምን እንዲህ ትያኛለሽ ቢሉኝ ያንን ወስጄ ለሴትዮዋ ብነግራት ጥላቻ ነው። ደግሞ አንደኛዋ አዲስም ስለሆነች አትወዳትም ሴትዮዋ የመጨረሻ ወላሂ። አንዳንዴ አዲስ ስንሆን ለካ እንዲህ ነው ትላላችሁ። ለምን የምትሰራው ስራ አይጢማትም በሁሉም ነገር ላይ እሷ ያላደረገችው ነው እሷን አላደረገችው ብላ ትነሳለች ሴትዮዋ። እኔ በጣም ከሴትዮዋ ጋር ረጅም ጊዜ ስለምንተዋወቅ በፊትም ሰራተኛም እሰጣት ነበረ። ያኒ እዚህ ቤት ሳልመጣ በፊት በጣም በቃ ያኒ ትውውቃችን የቆየ ነውና በጣም ነው የእውነት የምወዳት ጥሩ ሰው ናት። ግን እንደ ጥሩነት ሰው ለካ የሰው ልጅ ይቀያየራል። በጣም የሆነ አለ አይደል የሚያስጠላ እንትን ትሆናለች። እና መቼም እቺ የሰው ልጅ ናት እና እኔ ደግሞ በቃ ይደብረኛል። ሰራተኛም አይደለም ግን እንደዚህ ክፉ ነገሮችን አልነግራትም። ልጆቿ ያሉበት ሁኔታ ሁሉ ነገር ስለምትነግረኝ ስለምታሳዝነኝ ሰርታለች፣ እንዲያርጋለች፣ አግዛኛለች እላለሁ ማለት ነው። አላህ እያገዘኝ እየሰራው ነው ሐቂቃ። ግን ብዙ አገዙኝ የምለው አንዳንድ ጊዜ ያው መታ የምታግዘኝና እቃውን መግሪብ ከመብላት በፊት ወስዳ የምትረትበው እቃው ከዛ ውጪ
ምንም የምታግዘኝ ነገር የለም። ግን ያው 100% ትገዝሽ ብላ ለረመዳን ቃል ገብታልኝ ነበረ። አላኩልህ አልሐምዱሊላህ። አሁን ደግሞ ረመዳንም እያለቀ ስለሆነ ብዙም አላማረረም። እንግዲህ ያው እስከ መጨረሻው ደርሷል። ያው በሀሜታችን ቀጥዬ በረመዳን ሀሜት አይደለም እውነት ነው ያወራሁት ሀቂቃ። እንግዲህ ያው በሻሚሌን በዚህ መልኩ እላዩ ላይ እንትን ቀብቼዋለሁ። ወተትና ዱቄት ዝብዳ አድርጌ ጨረስኩ ማለት ነው። እላዩ ላይ ሞዘሮላ ጨመርኩበት። ከዛ ደግሞ ወደ ፎሮን ከተዋለው ማለት ነው። እንግዲህ በዚህ መልኩ ወጣ። እንግዲህ እዚህ ጋር ደግሞ ጌማት ሊሰራላችሁ እኔ እህታችሁ ማልሰራው ነገር የለም። ሙያ ከኔ ተማሩ የምለው እኮ ለዚህ ነው። የምር ጌማት እየሰራው ነው እዚህ ጋር። ያው ጌማትንም እንግዲህ በልታችሁ ትሄዳላችሁ። ይባካችሁ ሳትሄዱ በፊት ደግሞ ሰብስክራይብ እያደረጋችሁ እስከዚህ ድረስ ካያችሁ ምናልባት ሰብስክራይብ አድርጋችሁ ወሬ ከጣማችሁ ማለት ነው። ወሬ እንደኔ ወሬ ብትወዱ ከሆነ እንግዲህ ሰብስክራይብ ላይክ አድርጋችሁ ሼር አድርጋችሁ እንዲሁም አበረታቱኝ። ለጌማቴ ስንት ከስንት ትሰጡኛላችሁ? ጎበዝ ነኝ ብዬ አስባለሁ። ያው እዚህ ጋር ያው ያዘጋጀችዋን ኩቡዝ እዚህ ቤት ኩቡዝ ግዴታ ነው። በቃ ኩቡዝ ብር ነው የምትበላው ሴትዮዋ። ከዚህም ባለፈው ቪዲዮ ላይ ተናግሬ ነበረ። ሁሌም ነው ኩቡዝ የምሰራው። ይሄ ሾርማ ነው። ይሄ ደግሞ ሰብን ግሮብ ነው። ሰብን ግሮብ ይሉታል እነሱ። እዚህ ጋር ደግሞ ሳምቡሳ ጠብሻለሁኝ እና እነዚህን አዘገጃጅቼ ያለው ደግሞ መጨረሻ ላይ ያው ጌማቱን እያማሰልኩ ይገኛለሁ ማለት ነው። ጌማቴን አውጥቼ ግደር ላይ ያደረኩትና ሺራ ሰርቼ ነበረ። ሺራውንም ጨመር አድርጌ እዛ እያማሰልኩት ነው። ያው በዚህ መልኩ አደረኩኝ ማለት ነው። እዚህ ጋር ደግሞ የሌላ ቀን ፍጡር ነው። ያው የቅድሙ የሌላ ቀን ነው ማለት ነው። እና ማለት አንድ ላይ አድርጌ ያኔ ያው ለምሳሌ የዛሬውን ለመልቀቅ ስለማይመች ነው። እንደውም የረሳሁትን ቪዲዮ ነው እየለቀቅኩ ያለሁት ያቂቃ በቃ እንደዚህ ኤዲት ሳደርግ ይሄ የሚገባ መሀል ላይ ይሄ መኮሮና ሰላጣ ነው እና ሼፍ አይሻ እባላለሁ። ሼፍ አይሻ ብላችሁ ሴቭ አድርጉ። አላኩል ያለም ያው እዚህ ጋር ኪሽና ሰርቼለት ነበረ ወይም ደግሞ ሱጎ እሱን አማሰልኩኝ። ሌሞን ጨመርኩበት። ያው ሰላጣው መጀመሪያ ከትፌ አዘጋጅቻለሁ። ያለውን ኮዳ በአጠቃላይ ከትፌ አዘጋጅቻለሁ። እዚህ ጋር ደግሞ ያው አቀላቀልኩት ሁሉንም ማለት ነው። እና ያው ሙሉ በሙሉ ሁሉን ነገር የእውነት አልቀርጽም። ምክንያቱም በቀን ውስጥ ሁሉን በቃ የተለያየ ነገር መብላት ይወዳሉ። መቼም አንድ ሰው ለምግብ ብሎ ኩቺና እስከተቀጠረ ድረስ እነሱ መብላት ነው መቼም ምግባቸው። አንድም ቀን የሚቀነስም አይመስላቸውም። ብቻ በዚህ መልኩ አዘጋጅቼ ጨረስኩት ማለት ነው። ይሄ ደግሞ ሌላ ቀን የሰራሁት ጁብንያ ነው። በእንትን ወርድ የምትመስል ቂጣ ነበረች። በጣም ደስ ይላል እና ምርጥ ሆኖ ተሳክቶልኛል ማለት ነው። እና ያ ቪዲዮ ያኔ የተቆራረጠ ቢሆንም ጥራት ባይኖረውም እንደው እባካችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ያው በዚህ መልኩ ወጣ። መጨረሻ ላይ አሰል አረኩበት። አሰል አርጌ ሰጣዋቸው ማለት